ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል። ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ፣ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው? አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ሥራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? እዋት እቺ አስደናቂ ሴት ሩቅ ዘመን ተሻግራ ማንም ያልደፈረው ደፍራ ለዚህ ሁሉ ዓለም አስደናቂ ሥራ ሰርታ አበቃች። እንችላለን። ገና ብዙ ያልተሰራለ አፍን በእጅ የሚያስጭን አስደናቂ ሥራ ለመስራት እግዚአብሔር ከኛ ጋር ነው። እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን። በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው። በቃ ሌላ ዓለም ሌላ ሕይወት እንዳላስብ ይቺን አስደናቂ ሴት እዩዋት። እንደ ተራራ የገዘፈውን ያንን አስቆፍራ የከበረውን የጌታችንን መስቀል ለማውጣት ቻለች። አስደናቂ ቆስጠንጢኖስ የተባለ የከበረ ንጉሥ በመውለድ አጠናቀቀች። ለምንድን ነው እንደዚሁ ነው ማጠናቀቀው የምትለው? እንዴት እንዳጠናቀቀች አታያት? በጅማሬው ተስፋ እንዳንቆር፣ አሁን በሚሆነው ነገር እንዳይጨልምብን፣ ይልቅ እንበርታ፣ ይልቅ እንጠንክር፣ ይልቅ ለነገ ፍጻሜውን ገስግስ፣ ይልቅ እንዴት እንደምናልፈው፣ ይልቅ እንዴት እንደምንፈታው፣ ይልቅ እንዴት እንደምንሻገረው፣ ይልቅ ለነገ እንዴት እንደምንሰራ እየተዘጋጃችሁ ቆዩ። እያጉረመረማችሁ አይደለም፣ በደስታ ተስፋ እየቆረጣችሁ ሲባጎ እያነቃችሁ ጠረጴዛ ላይ እየወጣችሁ ለመታነቅ እየተዘጋጃችሁ ሱስ ውስጥ እየተደበቃችሁ መርዝ እየጠጣችሁ በረኪና ምን ማለት ነው ይሄ? ትዳር እየፈታችሁ ወጣትነታችሁን እያባከናችሁ ለምንድን ነው እንደዚህ የምትጠብቁት? አዲስ ሆናችሁ በርቱና ሥራ ጀምሩ። እዩዋት እቺ ሴት ጅማሬዋ ምንም ያክል ደስ የማያሰኝ ቢሆን ፍጻሜዋ እንዴት አስደናቂ እንደሆነ ተመልከቱት። የነገር ፍጻሜ ከመጀመሪያው ይሻላል። ስለ ፍጻሜያችን እናስብ። እንዴት እንደምንጨርሰው እንጂ እንዴት እንደጀመርነው እያሰብን ተስፋ እንቁረጥ። ትጠቅማለህ። እማትጠቅመው ሴት እንዴት እንደጠቀመች ተመልከታ። አስደናቂ ልጅ ወለደች። ክርስትናን አሰፋላት። ተሳለች፣ ስለቷ ደረሰላት። ክርስቲያን ቢሆን ተሳለች፣ ክርስቲያን ሆነላት። ለእግዚአብሔር የቀረበ ልጅ አገኘች። ጣዖታትን ቤት አዘጋላት፣ ቤተ መቅደስን አስከፈተላት። ታዲያ ከዚህ የበለጠ አለ? እንዴት እንደጠቀመች አታያት? ክርስትና የበዛው በዚህ ሴት ጽናት እንደሆነ አታየም? በዚህ ሴት ጸሎት እንደሆነ አታየም? ጣዖታት የተዋረዱት እንዲህ ያለ ልጅ በመወለዱ እንደሆነ አታውቅም? አየህ፣ ፍጻሜው ላይ እናተኩር። አሁን ባለን ነገር ተስፋ እንቁረጥ። አሁን እየሆነው በሆነው ነገር እጅ አንስጥ። እየሆነው ያለው ነገር የሚቀጥል እንዳልሆነ ተረዳ። እግዚአብሔር ብቻ ከኛ ጋር ይሁን። መስቀሉንስ ብትመለከቱ ወገኖቼ፣ መስቀሉ እኮ የጀመረው የኢየሩሳሌም ቆሻሻ ጥራጊ ሁሉ እየተደፋበት እኮ ነው የጀመረው። መስቀል እኮ እንደማይጠቅም የተናቀ እኮ ነው የሆነው። መስቀል እኮ የተዋረደ ሆኖ እኮ ነው የጀመረው። መስቀል እኮ የአቧራና የጥራጊ መዓት እኮ ነው የተደፋበት። መስቀሉ እኮ የተረሳ ነው የሆነው። ያውም ለ300 ዘመናት ወገኖቼ፣ ለ300 ዘመናት እኮ ነው የተጣለው። እመኑኝ፣ ለየትኛውም ዘመን የተጣልን ብንሆን
እግዚአብሔር ከኛ ጋር ከሆነ የምናበራበት ቀን ይመጣል። ዛሬ በስነ ምግባር ደካማ ሆነን ሊሆን ይችላል። ከእግዚአብሔር ጋር እንሁን፣ በጸሎት እንበርታ፣ በጾም እንታገል፣ ከልዑል እግዚአብሔር ጋር እንጣበቅ። ጠባ ለኪዳን መሸለ ቁርባን ሳንታክት እንገስግስ። ሁሌ ለወንጌል ለእግዚአብሔር ቃል ማዕድ ጊዜ ከሰጠን እመኑኝ ማሸብረቃችን፣ እመኑኝ አንድ ቀን ማብራታችን፣ እመኑኝ አንድ ቀን ማስደነቃችን አይቀርም። ለምን 300 ዘመን አይሆንም? ልትረሳ ትችላለህ። ወገኖቼ በቤተ ክርስቲያን ታሪክ በጣም የተተዉ፣ በጣም የተናቁ፣ በጣም የተቃለሉ፣ በጣም ደካማ የነበሩ ሰዎች ናቸው መጨረሻቸው ብርቱ ሆነው የጨረሱ። ማንን ላስታውሳችሁ? ሙሴ ጸሊምን ላስታውሳችሁ? ወጣቶች እጅግ ምርጥ ወንበዴ ነበር። ደረጃ 1 አለ የተባለ ማጅራት መቺ፣ አለ የተባለ ኪስ አውላቂ። እንዲህ ያለው ሰው ሰይፉን እየሰነዘረ ደም የሚያፈስ ሰው የነበረ ሰው እንዴት እንደጨረሰ አታውቁም? እንዴት ነበር የጨረሰው? እጆቹን እየዘረጋ እየጸለየ ደመናትን እየቆረጠ ዝናባትን በማፍሰስ ነው የጨረሰው። ወገኔ ሆይ ዛሬ ባለ ማንነት ራስን አትናቀው። ዛሬ ምርጥ ወንበዴ ልትሆን ትችላለህ። ብቻ እግዚአብሔርን ፈልገው። እንዴት እንደሚቀይር ታውቃለህ። ፍጻሜህን ያሳምርልሃል። ጅማሬ ታናሽ ቢሆንም ፍጻሜህ እጅግ ያምራል። የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለም። ለምን በፍጻሜው በቃ ይጨርሰኝ ብለህ እየተጠረክ ከግሮሰሪ አብረህ ትወጣለህ? በርታ። ሴቶች ሆይ እንዴት ቆንጆ የነበረችውን ያችን ማርያም ግብፃዊትን ላስታውሳችሁ። እጅግ ዘማ የነበረች ሴት ናት። ዮርዳኖስ በረሃ ወድቃ መጋደል የጀመረችው እግዚአብሔር ያሳያችሁ የተተወችና የተጣለች ሴት ነበረች። ዛሬ የትኛውንም ሕይወት ልትኖሩ ትችላላችሁ፣ ግድ የላችሁ። እግዚአብሔርን ከልባችሁ ከፈለጋችሁት እግዚአብሔር እንደዚህ ሴት የምታበሩና አንጸባራቂ ያረጋችኋል። ቤተ መቅደስ ልግባ ስትል ሲገፈትራት፣ ክርስቲያኖች ሊሳለሙ መስቀሉን ሲሄዱ ሲያባርራት ስቅስቅ ብላን ያለቀሰችው። የምር መለወጥ ከፈለጋችሁ በልዑል እግዚአብሔር ፊት ተንበርከኩና አልቅሱ። እግዚአብሔር ሳይለውጣችሁ ይቀር እንደሆነ ታያላችሁ። ደካሞች ናቸው እኮ የበረቱት። እግዚአብሔር ኃይለኞች ላይ ተጨምሮ ኃያል የሚሆን እንዳይመስላችሁ። በተናቀው በምናምንቴው መስቀል እኮ ነው ታምር የሰራው። የተናቅንና ምናምንቴ ሆነን እግዚአብሔር እንደማይሰራብን ለምን ታደርጉታላችሁ? እግዚአብሔር እንደዚህ ነው የሚሰራው። በተናቀው በምናም ዓለምን ያስደነቀው ንግግር አዋቂ በሆኑት በሶፊስቶች ይመስላችኋል? አይደለም። እግዚአብሔር ዓለምን ያስደነቀው ኮልታፎችና ንግግር በማያውቁ ሐዋርያት እኮ ነው። ለምንድን ነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። አፈርን ተመልከቱት፣ ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር? የተናቀውን ታናሽ የሆነውን ነገር ነው እግዚአብሔር የመረጠው። እነሱ ናቸው ኃያላን የሆኑት። መስቀሉንም ተመልከቱ። ለመርገም የተቀመጠ በጣም የተናቀ ደግሞም የተዋረደ እኮ ነው ዓለምን ያዳነበት። ለምንድን ነው እንደማንጠቅምምና የማይጠቅመውን ነው የሚጠቅም ያደረገው? የተጣለውን ነው ያከበረው። ለውርደት የሆነውን ነው ለክብር ያደረገው። አያስፈልግም የተባለውን ነው የሚያስፈልግ አድርጎ የለወጠው። እመኑኝ እንለወጣለን። ብቻኛ ከልብ እንፈልግ እንጂ እንለወጣለን። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል። ዘማውያን ንጹህ ሆነዋል። ገዳዮች ማቾች ሆነዋል። አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸዋል። በአስደናቂ ብርሃንና አንጸባራቂ ሕይወት ፈጽመዋል እኮ ወገኖቼ። አያችሁ፣ ዋናው መልእክቴ ትጠቅማላችሁ፣ እንጠቅማለን።
መስቀሉን ተመልከቱት። የተጣለ እዚህ ገባ አልተባለ ደግሞም የተረሳ አቧራ የተደፋበት ተራራ ያከለ ቆሻሻ እንዲደፋበት ብዙ ዘመን የተጣለ ነበር። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሆን። እመኑኝ እኛ እንሆን እንጂ እግዚአብሔር ሲያሳፍረን ታያላችሁ። አሁን ትልቁ ችግራችን ፍጻሜውን ሳናይ ከወዲሁ ስለምናቋርጥ ነው። የሁሉንም ፍጻሜ ተመልከቷቸው። በአማረ ሁኔታ ፈጽመዋል፣ በአስደናቂ ሁኔታ ጨርሰዋል። አዎ እንደዚህ አድርገው ፈጽመዋል። ለምንድነው ተስፋ የምትቆርጡት? ለምንድነው በዛ አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን፣ እንባችሁ ማይፍሰስ? ከፈሰሰም ለኃጢአትና ለንስሐ ብቻ ይሁን። እንባችሁ ከፈሰሰም ሰው ጥሎኛል፣ ዓለም እንዲህና እንዲህ አድርጎብኛል እያላችሁ አታላዝኑ አደራችሁን። ጌታ ሆይ አንተ ከኔ ፊትህን ለምን ትሰውራለህ እያላችሁ ብቻ አልቅሱ። እግዚአብሔር ፊቱን ከናንተ ካደረገ እመኑኝ ፍጻሜያችሁ ያምራል። እንደ ጅማሬያችሁ አይሆንም። መስቀሉንም ተመልከቱት። እንደዚህ ተጥሎ አቧራና የማይጠቅም ቆሻሻ ሁሉ ተደፍቶበት መጨረሻ ላይ ግን እንዴት እንዳበራ አይታችኋል። ወገኖቼ ኦርቶዶክሳውያን አንድ ቀን የሚያገኘን አምላክ አለ። አንድ ቀን የሚያወጣን አምላክ አለ። በድካም አብዝተ፣ በጉስቁልና አብዝተ፣ በኃጢአት አብዝተ ተጥለን ሊሆን ይችላል። እንዳትረሱ። እግዚአብሔር ግን አንድ ቀን የቆሸሸውን የሚወለውልበት ቀን አለ። የጠቆረውን የሚያነጣበት ቀን አለ። የተጣለውን የሚያነሳበት ቀን አለ። የጠወለገውን የሚያለመልምበት ቀን አለ። የደከመውን የሚያበረታበት ቀን አለ። የተቀበረውን የሚያነሳበትና የሚያወጣበት ቀን አለ። እሱን ቀን ብቻ በተስፋ መጠበቅ። የእግዚአብሔርን የተስፋ ቀን ሳትጠብቁ አደራችሁን የራሳችሁን የተስፋ ቀን አታጨሉ። መስቀሉ እንዴት እንደጠቀመ አይታችሁ የለ? የማይጠቅም ተብሎ የተጣለው አንካሶችን አዘለለ፣ እውራንን አበራ፣ ህሙማንን ፈወሰ፣ ደዌያትን አራቀ፣ የሞተ እንኳን ሳይቀር አስነሳ። አንተ እግዚአብሔር ምን ሊሰራብህ እንደሆነ ምን ታውቃለህ? ራስህን ለጽድቅ ደግሞም ለቅድስና አዘጋጅ እንጂ እግዚአብሔር ብዙ ሥራ እንዲሰራብን ያዘጋጀን እንደሆነ ምን እናውቃለን? ክርስቲያኖች እኛ ልዩ ለመሆን ነው የተፈጠርነው። ክርስቲያን የሚሆን ነው በጣም ልዩ። ለዚያ ራሳችሁን አዘጋጁ። ራሳችሁን ምንም እንዳይደል አድርጋችሁ መቁጠር ተው። ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ ከክብር ወደ ክብር በመንፈሳዊነት እያደጋችሁ ለሌሎች ለማብራት ተዘጋጁ። አዎ እንደዚህ ወደ መሆኑ ትጠቅማላችሁ። ዛሬ ብዙ አዋራ ስምህ እየጠፋ ሊሆን ይችላል። ብዙ አዋራ ተጭኖ ይሆናል። አራግፈህ የምትነሳበት ቀን እንዳለ ግን መርሳት የለብህም። ቀን አለ፣ ያንተ ቀን አለ። የምትወጣበት ቀን አለ፣ የምታበራበት ቀን አለ፣ የምትታወስበት ቀን አለ፣ የምትበረታበት ቀን አለ። መስቀሉ እንደዚህ ነው የሆነው። አያችሁ የነገር ፍጻሜ ይሄው እኛ ሁሉ የምናከብረው ሆነ። ቀብረው ቢይዙትም ሊቀብሩት የማይችሉበት ቀን አለ። ቀን አለ። እሱን ቀን በተስፋ መጠበቅ ነው የኛ ሥራ። ለዛ ቀን ተዘጋጅቶ መኖር ነው የኛ ሥራ መሆን ያለበት።
የነገር ፍጻሜ እንደ መጀመሪያው አይደለም፣ ከመጀመሪያው በጣም ይሻላል። በቆሻሻ ውስጥ የሆነው እንዴት በክብር እንደሆነ ተመልከቱት። ማንም የማይጎበኘው አሁን እንዴት በጎብኚዎች እንደሚጨናነቅ ይሁት። ማንም የማይፈልገው ይልቁንም የተተወው አሁን በፈላጊ ብዛት እንዴት እንደተጨናነቀ ይሁት። ብዙ ሰው የሚፈልጋችሁም ጎን ትችላላችሁ እኮ እንዳልተረሳችሁ ባስታዋሾች የምትሞሉበት ቀን ይመጣል እኮ። ናይን ስራልኝ የምትባልበት ቀን እኮ ይመጣል። የትላንቱ የሚረሳበት ቀን ይመጣል። ውድቀትህን መታሰብ የሚያቆምበት ቀን ይመጣል። ወድቀው ደክመው የነበሩትን አባቶቻችን ስለ ድካማቸውና ስለ ውድቀታቸው አይደለም አሁን እኮ የምናወራው፣ ስለ ገናና ክብራቸው እኮ ነው አሁን የምናወራው። ማን ያስታውሰዋል ያኔ? እና እንደዚህ ነው እንጠቅማለን ብላችሁ አስቡ ወጣቶች። ለመጥቀም ነው እናንተ የተዘጋጃችሁት። የነገር ፍጻሜው ከመጀመሪያው ይሻላል ወገኖቼ። አይጠቅሙም የተባሉ በጣም ብርቶች እንዴት እንደተጠቀሙ በመጽሐፍ ቅዱስ ማየት ትችላላችሁ። ጳውሎስ እኮ የማይጠቅም ሰው ነበር እኮ ሐዋርያው። በኋላ እንዴት የሚጠቅምና ለቤተ ክርስቲያን አምድ እንደሆነ ተመልከቱት። ማርቆስ፣ ቅዱስ ማርቆስ ከ17 ዓመት በኋላ እኮ ነው ማርቆስም ሰላምታ ያቀርብላችኋል ያለው። ከዚያ በፊትስ በቅዱስ ጴጥሮስና በቅዱስ ጳውሎስ አማካኝነት ቤቴ እናቴ ናፈቀችኝ ብሎ ከሄደ በኋላ እኮ ምስኪንና የተተወ ሰው እኮ ነው የሆነው። የማይጠቅም ሰው። ከ17 ዓመት በኋላ ግን ቅዱስ ጳውሎስ ማርቆስም ሰላምታ ያቀርብላችኋል ያለው እንዴት የሚጠቅም ሰው እንደሆነ ግን ተመልከቱ። አናሲሞስን ይሁት አሁን ስላልጠቀመ ያለው ኋላስ እንዴት ጠቃሚ ሰው እንደሆነ ተመልከቱ። ዘር ስትዘራ መሬቱ ስትገባ ብርሃን የለ ውሃ የለ፣ ግንስ እንዴት ጠቃሚ ሆና ብዙዎችን እንደምታስጠልል ተመልከቱ። ነገ ብዙዎችን ታስጠልሉ እንደሆነ ምን ታውቃላችሁ? ነገ ብዙዎችን ታሳርፉ እንደሆነ ምን ታውቃላችሁ? ነገ የብዙዎች እናት፣ የቅዱሳን እናት፣ የጳጳሳት እናት መሆናችሁን ምን ታውቃላችሁ? ዛሬ ባለው ደስ በማያሰኝ ሕይወታችሁ ዛሬያችሁን አታጨልሙት። አበቃው አትበሉ። ሌላ ቀን፣ ሌላ ሕይወት፣ ሌላ ዕድል፣ ሌላ በር፣ ሌላ ቀን አለላችሁ። አልዓዛርስ አታስታውሱት? እንዴት ምስኪን ሆኖ በምድር ላይ እንደኖረ ተመልከቱ። ታዲያ ማን ነው አልዓዛርን ይጠቅማል ብሎ የሚያስብ? ማን ነበረ? ማንም። እንዳለቀሰም ያበቃ ነበር የሚመስለው አልዓዛር። እግዚአብሔር ያሳያችሁ። ከድህነት ጋር ደዌ ኖሮበት ነው የኖረው። ቅምጥሉን ነዌን እያየ ተስፋ ነው ያልቆረጠው። ውሾችን የሚያባርርበት አቅም እስኪያጣ እንኳን ባለመብላት ጉልበቱን ያጣው። ወገኖቼ እርሱ አጠገቡ ባለጠጎችን ብቻ የሚመለከት ድሆችን የሚያይ አልነበረም። ባለጠጋ ብቻ እያየ ተስፋ በሚያስቆርጥ ሕይወት ነው የገፋው። ቢለምን እንኳን የሚሰጠው ሰው የሌለ ምስኪን ነው የሆነው አልዓዛር። እግዚአብሔር ያሳያችሁ። ድህነት፣ ደዌ፣ በሰው መተብ፣ በውሾች መከበብ ውስጥ እኮ ነው የኖረው። በውሾች መከበብ ውስጥ ግን ይህ ሰው እንዴት እንደጨረሰ እንዴት እንዳበቃ ላስታውሳችሁ። አዎ እንዴት አድርጎ ነው የጨረሰው? ከጉስቁልና ወደ ዘላለማዊ ደስታ ገብቶ ነው የጨረሰው። ከድካም ወደ እረፍት ገብቶ ነው የጨረሰው። በውሾች ከመከበብ ወደ መላእክት እቅፍ ነው የገባው። ብቻውን ከመረሳት ወደ ቅዱሳን ኅብረት ነው የገባው። ከውጊያ ወደ ድል ነው የተሸጋገረው። ወገኖቼ የአልዓዛር ቀን መምጣቱ አይቀሬ ነው በዚህ ምድር ላይ። ወገኖቼ እኔ አሁን ስለ ምድር ሕይወት አይደለም ማወራላችሁ። በምድር እንኳን ደስ የማያሰኝ ሕይወት ብታሳልፉ ግን እንዳትረሱ፣ ክርስቲያኖች ስለሆናችሁ የአልዓዛር ቀን በሰማይ መምጣቱ አይቀርም። በምድር ስሙን እንኳን የሚያነሳው አልነበረም። በሰማይስ አምላኩ አነሳው። በምድር ተርታና የተተወሰው ነበር። በሰማይስ ዝነኛ ሆኖ ነው የጨረሰው። ለምንድን ነው በዚህች ምድር ብቻ ተስፋ የምትቆርጡት? ምስኪኖች የምትሆኑት? የአልዓዛር ቀን ይመጣል። የሚፈለግበት ቀን፣ ዝነኛ የሚሆንበት ቀን።
ወገኖቼ አብርሃም እቅፍ የሚገባበት ቀን አምላኩ ስሙን የሚጠራበት ቀን ይመጣል። የአልዓዛር ቀን አለ። አልዓዛር እንኳን ጠቃሚ ይሆናል። አልዓዛር እንኳን ጠቃሚ ይሆናል። ሰላሟ የተቀበረውን ይቺን ሀገር ከተቀበረበት እግዚአብሔር ያውጣልን። ብዙ ቆሻሻ ብዙ አቧራ ተጭኗታል። ይሄንን አቧራውን አራግፎልን የተከመረባትን የዘረኝነት የጸብ የመጎነታተል የደም ቆሻሻ እግዚአብሔር አንስቶላት ለዚህች ሀገር ለልጆቿ ደግሞም ለትውልድና ትውልዶቿም አንጸባራቂ ጊዜ ያምጣልን። ዓለም ሁሉ መጨረሻ አድርጓታል። ተመጽዋችና ምስኪን ሆና ተጥላለች። አንድ ቀን ይህችም ሀገር ተነስታ መጽዋች የሆነችው ለጋስ ሆና በብዙዎች ዘንድ ምታበራ አስደናቂ የመስቀሉ ሀገር ነች። የታቦቱ ሀገር ነች። የመሰዊያው ሀገር ነች። የተለየች ሀገር ነች። እንደ ተቀበረች ግን አትቀርም፣ ትነሳለች። እንደ ተጣለች ግን አትቀርም፣ ትገኛለች። እንደ ተተወች ግን አትቀርም፣ ትፈለጋለች። እንደ ተናቀች ግን አትቀርም፣ ትከብራለች። ለዚህ ግን እያንዳንዳችን ኃላፊነት አለብን። እኛ ስንገኝ ቺ ሀገርም ትገኛለች። እኛ ስንመለስ ከመቃብሯም ትወጣለች። እና ራሳችን ላይ ጨክነን ስራ ልንሰራ ይገባል። ይቆየን። አሜን።